መኪናዬንም ቁልፌንም ተቀብዬ በስነ ስርዓት ዲያግኖስ ተደርጎ መኪናው ይዤ መንቀሳቀስ ነበረብኝ። እኔ ያን አላደረኩም። ምክንያቱም ከመጀመሪያውም ሰውየው በሚዲያ ቢዝነስ ትራክ ቢዝነስን ግቡ፣ እኔን ምክር ከፈለጋችሁ ባዮ ላይ ስልክ ያለ ደውሉ፣ እረዳችኋለሁ፣ ሀበሾች ትራክ ቢዝነስ ውስጥ መግባት አለባችሁ፣ ትምህርት ቤት አለኝ፣ መንጃ ፈቃድ እኔ ጋር እንድታወጡ አደርጋለሁ፣ ትራክ እኔ እሸጥላችኋለሁ፣ የምክር አገልግሎት እኔ እሰጣችኋለሁ እያለ ሰዎችን በሚያደርጋቸው ኮንቨርሴሽን እዚህ ሚዲያ ላይ ከዛ ይተነ ዛሽኝ በወሩ ስራ አስጀምርልሻለሁ በወር $30,000 ታገኛለሽ አለኝ። ሳጥቸው ከሄድኩ በኋላ ግን እንኳን ወር 5 ወር እንኳን በወሩ ሊያስጀምርልኝ 5 ወር ስልኬን አያነሳም ነበር። በመሃል ትራኩን ያስማማው ነበር ሊሸጠው ከኔ $107,000 ተቀብሎ አንዴ እምጣብዬ እሺ ብሎ አክብሮኝ ስለመጣ በጣም አመሰግናለሁ። ምንድነው ትንሽ ሚስ አንደርስታንዲንግ ከቴዶ ጋር ተፈጥሯል መሰለኝ። ስለዚህ እሱን ፊክስ እናደርገዋለን ከእንትኑ በኋላ ከጉዳዩ በኋላ ምክንያቱም እዚህ ጋር ነው ያለቀው ጉዳዩ። ግን ፎር ሳም ሪዝን ቅር ያለው ነገር አለ። ወደፊት እሱ አንተ ተደዋውላችሁ ፊክስ የምታደርጉን ነው። ከባድ ነገር አለ። በእኔ በታየኝ ምንም አለ ብዬ አላስብም። ግን ለሰው የሚታየው ነገር ደግሞ አለና ታንኪዩ። በመጀመሪያ ፊራ አክብረኝ ስለመጣ አልመጣም ብሎ ነበረ። በራሱ ፔጅ ነው የከፈተው። ግን እዚህ መጥቶ ስላደረገው ሁለታችሁም አጠር ባለ ሰምተናል። ሚሊዮን ጊዜ ሰምተናል። አሁን የተመጣው ማስረጃ ለማሳየት ነው። እሷም ደግሞ ሰው አለኝ ብላለች። ሰዎቿ ይመጣሉ፣ ይናገራሉ፣ ነገሩ ይቋጫል። ማስረጃ እሱ የከፈለበትን ሊያሳየን ነው ቃል የገባው አይደለ? ባልሳሳት እና የዛኔ ቃል ገብቼ የነበረው ቴዲ ሲናገር በስልክ ያወራሁት አንድ ከኦክሽን አልተገዛም ነው ያለው መሀሪ። አንድ ከኦክሽን ስለመገዛቱ ቅድም ተናግሬያለሁ፣ አዙሬ ያሳይቻለሁ በቪዲዮ ቴይለር ማርቲን መሆኑን። ሁለተኛ ሂሳቡ 152,400 ኢንቮይስ ላይ ያለው ነው። ይሄ ተገዝቶ የወጣበት ነው። ቴይለር ማርቲን ነው። ህጋዊ ኢንቮይስ ከራሳቸው የመጣ እዚህ ከነሱ ተቀብዬ ለቴዲም ልኬለታለሁ። አሁን ለምንድነው በፊት ያላኩለት? ህግ ጋር ስለተያዘ አሁን ሎየሬ ከኔ ጋር አለ። አብረን ተያይዘን የመጣ ነው። ለምን ላይክ ብዙ የተባለ ነገር ስላለ ማለት እሱ ያው በቅርብ ጊዜ የኔና እሷ ንግግር ይሆናል። ግን ዛሬ የመጣሁት እኔ ሌላ አይደለም። ይሄ እጄን ጠምዝዞኝ ነው አታሎኝ ነው ምናምን እንደዚህ አይነት ነገር መስማት አልፈልግም ቴዲ አሁን። ምክንያቱም this is the market ራሷ ደውላ መታ ነው ትራክ የገዛችው እንጂ እኔ ፍራውል ደውዬ ለምኛ አይደለም ማስገዛው ሰው 10 ትራክ አለ። አሁን ከ10 ትራክ ያው አሁን ፒክ እያደረጉ ነው። ቪዲዮ ከፍቻ አሳያችኋለሁ። ትላንት ጫርቼ የገዛሁት። ስለዚህ ሰው ለምኜ ግዙልኝ ምናምን አይደለም ነው ግዙኝ ምናምን አይደለም ነው። አንድ ክሊር እንዲሆንላችሁ የምፈልገው ምንድነው ቴምር ስትመጣ ደውላ ነው የመጣችው። እንደውም ደውላ ስትመጣ ምንድነው ያልኳት እኔ ትራክ ልግዛ ስትለኝ መጀመሪያ መተሽ ነው ያልኳት። ምክንያቱም ትልቅ ገንዘብ ስለሆነ የሚገዛው መተሽ ትራኩን ይፈተሽ ትራኩን ውደጁ መጀመሪያ ብዬ ነው። ከዛ ድራይቨር አለ። ድራይቨር እኔ ጋም ተማሪዎች ስላሉ ድራይቨር ሰጥሻለሁ ብያታለሁ። ድራይቨር ችግር የለም ድራይቨር ማቃቸዋለሁ። ዲስፓቸሮችም ደግሞ ልጆች አሉ አገናኝሻለሁ፣ ችግር የለውም። እሱ ላይ በሱ የማገናኘቱን አገናኝሻለሁ። መጣች፣ አየች። 107,000 ብር ከፍላ የተስማማ ነው 157,000 ነው 160 ምናምን ነበረ። ከዛ በኋላ ኢትዮጵያ ሄጄ ከፍላለሁ ቀሪውን አለች። እንደው ቤት ሀገር ነው ዲለር ቤት ሀገር ነው መኪና ግማሽ ተከፍሎ የሚለቀው። የቤት መኪና ይለቅላችኋል ወይ? ፋይናንስ መደረግ አለበት ታይትል ለመስጠት። አሁን እኔ በስሙ አልዞረም። እኔ እኮ ዲለር ነኝ፣ የዲለር ላይሰንስ ነው ያለኝ። የዲለር ላይሰንስ ስላለኝ መኪኖቹ የገዙ አሁን ይሄ ሁሉ 10 ትራክ በእኔ ስም አይዞርም፣ በካምፓኒ ስም ነው ቁጭ የሚለው። ገዢ ሲመጣ ነው ታይትላቸው የሚዞረው እንጂ ወደ እኔ መዞር አይችልም። ምክንያቱም የዲለር ላይሰንስ አለኝ። ስለዚህ መኪኖቹን እገዛና ገዢ ሲመጣ ነው ታይትሉን የምሰጠው። ታይትሉን የሴል ኦፍ ኢንቮይስ አድርጌ ወደ እንትን ምገባው ማለት ነው፣ ወደ
ሽያጭ መገባው። ስለዚህ ዛሬ የመጣንና የተነጋገርነው ምንድነው? አንድ ሲባል እንደነበረው ትራኩ ከኦክሽን አልተገዛም 70 ሺህ ነው ይባላል። ኦኬ እኔ ትራኩ እንግዲህ የተገዛው 152400 ብር ነው። ይሄ አሁኑኑ የትራኩን አንተ ላይ ኢንቮይስ አለ ቴዲ፣ አንተ ጋር ኢንቮይስ አለ። ደውለ ታይለር ማርቲን ኤቪ ነምበር ከኢንቮይሱ ላይ አንብብላቸውና ኤቪ ነምበር ስንት ነው የተገዛው፣ ማን ነው የገዛው፣ መች ነው የተገዛው ብለ ማጣራት ትችላለህ። አንድ ከዛ በኋላ እሷ ስንት ነው የገዛችው? ቴምር የገዛችው 147 ሺህ ብር ነው። 147 ሺህ ብር ነው የገዛችው እሱ ቴምር የገዛችው በኢንቮይስ አለኝ እኮ 150 ሺህ ነው። ቆይ ቴምር ይኸውልሽ አንድ ነገር ልንገርሽ 150 ሺህ ተባለና ተሰረዘ። እሱ ተሰረዘ አለኝ እኔ የተሰረዘ 150 ሺህ ተባለና ብሩ ስላልሞላልሽ ተሰረዘሽ። ቴምር ተረጋግተሽ በእህትነት በቅልብ ጥላቻ ቢኖርብሽ ፕሊስ እኔ በፈጠራችሁ አትዋሹ አጠገቤ እኔ እኮ ሪሲት አለኝ እኮ ከአካውንቴ ላይ ወደ አንተ ትራንስፈር ችግር የለውም እንደዛም ቢሆን ስቲል ዲስካውንት አለሽ እንደዛም ቢሆን ኦኬ 150 ሺህ ነው 147 ሺህ 150 ሺህ እሺ 150 ሺህ ቢሆንልሽ ችግር የለውም 150 ሺህ ቢሆን ስንት ብር ነው መኪናው ግን የተገዛው ቴዲ ኢንቮይሱ ላይ ስንት ነው የሚለው እያየ ብትነግረኝ ቶታል 147400 ኖ ከታች ደግሞ አለ ባየር ፕራይም የሚል ደግሞ አለ የነበራስካ ታክስን ከፍላል 152400 ቶታሉ ጫራታ የተሸነፈበት ነው 145 ሺህ ነው 147 ከዛ በኋላ ደግሞ ፕራይም ኢንቮይስ የሚል ደግሞ አለ እሱ ነው አሁን ቅድም ሙሌ ታይለር ማርቲን አንተም ደውለም ቼክ ማለት ራሷ ቴምር ደውላ ራሷ ይሄን ትራክ ገዝቼው ነበረ ወይ ደግሞ ተሙ መደወል ይችላል እዚህ ጋር የሆነ ሰው ስልኩ ላይ ገብቶ ዮኒ መደወል ይችላል ራሷ ቴምር ራሷ እንት ማለት ትችላለች ደውላ መጠየቅ ትችላለች ማለት ነው ሶ ትራኩ በዛ ዋጋ ተገዝቶ 150 ሺህ ቢሆን ምን ያህል ነው ዲስካውንት ያገኘችው ቴዲ ቶ ሌላ ጎማ አዲስ ጎማ ፋየርስቶን ስንት ነው ተሙ ወይ ሙሌ ፋየርስቶን ጎማ ስንት ነው ተሙ ንገረኝ አንዱ ጎማ ፋየርስቶን የትኛው የፊት ነው የፊትና የኋላ 10 ነው የቀየርኩላት አዳዲስ አረ ፕሊስ አሁንም አትዋሽ ፕሊስ እኔ እናንተ ጦርነት ያጋጠመን የውሸትክ ነው የበሰበሰ ይውልክ የበሰበሰ አንድ ጊዜ ቴዲ አሷና ሲዘ ድራይቨሬ ቆይማ እኔ ድራይቨሬን አመጣዋለሁ እሺ ፖስቶ ይውልክ 2 ወር አልተነዳም የበሰበሰ ጎማ እላው ላይ የነበረ ነው የሰጠኝ እንጂ በጭራሽ አልቀየረም እሺ ቆይ አሁን አንተ በእምነትክ የምታምን ከሆነ የራስህ መጽሐፍ ቅዱስ ይዘክ ለምንድን ነው የምትዋሸው አሁን ቴዲ አሁን እኔ ከዚህ ጋር መነጋገር አልችልም እናንተና አክብሬ ነው እንጂ አንቺ በህግ ነው የምንነጋገረው በህግ አታስፈራረኝ አሜሪካ ህግ አታስፈራራበት እዚህ የመጣ ነው የመጀመሪያው ነገር ሰላማዊ ውይይት ለማድረግ ነው ማናችንም ከማንም በላይ አይደለንም በታችም አይደለንም በስርዓት እንወያያለን በስርዓት ለአድማጭ ተመልካቾቻችን ፍንትው ያለ ነገር እናደርሳለን ስለዚህ ማን ምን እንደሚናገር እንስማ እዚህ ጋር ሁላችንም እኩል ነን ስለዚህ መጀመሪያ ህግ እናውጣ ተምር መጀመሪያ ፍራኦል በመሰጠ ደቂቃ አለኝ የምትለው ነገር ታቀርባለህ ክሮስቶክ አይደለም ክሮስቶክ መጨረሻ ላይ እናደርጋለን ፍራኦል ከተናገርክ በኋላ ስትናገር በጨዋነት ሰው በማክበር እንዲሆን ፈልጋለሁ ተምርም ስትናገሪ በጨዋነት ሰው በማክበር እንዲሆን ፈልጋለሁ አጸያፊ ንግግሮች እንዳንነጋገር አንቺ ነገር ብቻ ይቅርታ ጋር ይሰጥሻለሁ ወደ አንቺ ነው ይሄን ህግ የሚለውን ያቆም ህጉን ሂድበት ብያለሁ በቃ ወንዱን ካልከሰስከኝ ይታዘባሉ በቃ እሺ ይሄን ያቆም ይሄን ብቻ እንደበቱን ይዝጋ ህግ የሚለውን አታስፈራረኝ በቃ ኦኬ ትክክለኛ እንትን ነው ጉዳዩን በህግ ይዘህ ከሆነ ጉዳዩን በህግ መያዝን ነግረህናል ሰምተናል ቀጥሎ ያንተ የቤት ስራ ነው የሚለው ጨርስበት አሁን በእያንዳንዱ አረፍተ ነገር ማስገባት አይጠበቅብህም እዚህ ጋር የመጣ ነው ግራ ቀኙን አይተን እዚህ ጋር ገለልተኛ ሰዎችም አሉ የጉዳዩ ባለቤቶች አሉ አይተው አስተያየታቸውን እንዲሰጡ ነው ክሮስቶክ ቢሆን ጥሩ ነበር እኛ ለዛ ምቹ አይደለም እኛ ሲፈጥረን ራሱ አፈጣጠራችን ለዛ ለክሮስቶክ አልነመችም ወደ ጫጫታ ይሄዳል ስለዚህ ፍራኦል አንተ ፖይንትህን ታቀርብና ጨረስኩ ስትል የተምርን ደግሞ እንሰማለን ከዛ የተምርን ጨምቀን ደግሞ እዚህ ጋር የተከበሩ ወዳጆቻችን አሉ እነሱ የታዘቡትን እንዲናገሩ እኩል ደቂቃ ሰጣቸውና መጨረሻ ላይ
መጨረሻ ላይ ከተቻለ አይደለም ግዴታ ውሳኔ ሰጥተን እንለያያለን። ውሳኔው ምንድነው? በፍራኦል የተቻለ ንግግር ከዚህ ቀደም በነበረው በመጨረሻ ጊዜ ባደረግነው ውይይት ይሄ ነገር ውሸት ሆኖ ከተገኘ $50,000 ለተምር ሰጣታለሁ ብሏል። yes ይሄንን ነገር በጣም በጥንቃቄ አድምጡና በመከባበር ላይ የተመሰረተ ውይይት እናደርጋለን። ከዛ የሁለቱን ከሰማንም በኋላ ከሁለቱ ንግግር እናንተ የተረዳችሁትን ነገር እኔም ደግሞ ከናንተ ጨምቄ ማቀርበውን ጥያቄ ጠይቀን በሰላማዊ መንገድ እንሰናበታለን። ኬዝ ክሎዝድ። ላንመለስ በዚህ ጉዳይ ላይ እንለያያለን ማለት ነው። እንደዚህ ላድርግ። ፍራኦል ስላወራ ለተጨማሪ 4 ደቂቃ ልስጥህና በ4 ደቂቃ ውስጥ እዚህ ጋር ሰዓት ላስቀምጥ። በ4 ደቂቃ ትናገራለህ። ከዛ ፍራኦል ያወራው ላይ አላንቺ ጨምሬ ፍራኦል ያወራው አይ ቲንክ 6 ደቂቃ ሲደመር 4 ደቂቃ። እሺ ተማካይዳለ። ይቅርታ ተይዳ። አሁን ፕሩፍ የሚደረግበት ነገር ላይ ከሆነ ቀላል ነው አይደል? አሁን ባኬን ፎርዝ ከሆነ ለጸብ ነው የሚሆነው እና ሁሉም በኢሞሽን ነው የሚሆነው ገባ። ስለዚህ የሱ ዶክመንት አሁን እንዲህ ነው የሚለው በዶክመንት ያደርገዋል። ቴምር በዶክመንት የተገኘው በዶክመንት ስታደርግ ለፍርድ እኮ በጣም ቀላል ነው የሚሆነው። አለበለዚያ ፓርት 90 ብትሄድም አይመለስም ይሄ ነገር ማለት ነው። በዛ መልኩ ብናደርግ yes እሺ። እኔ እንድታረግልኝ የምፈልገው ቴዲ እንድታረግልኝ የምፈልገው ምንድነው መጀመሪያ ተሙም ሰምታችሁ ከሆነ እነ ሙሌ ሁሉ እኔውን የነበራችሁ ጊዜ የነበረው መጨረሻ ውይይት ትራኩ ከኦክሽን አልተገዛም ብሩ ደግሞ 100,000 ብር ነው የሚል ነበር አይደል? ሁለት ነገር ላይ ነው። ስለዚህ በዚህ ብር ተገዝቶ ተጭበርብሬ በውድ ነው 150,000 ነው የተሸጠልኝ ነው። ትራኩ የተገዛበት ደግሞ ኢንቮይስ አንተ ጋር ስለላኩኝ እሱን ኢንቮይስ ሰው ስለሚያምንህ ማሳየትም ትችላለህ ከየት እንደተገዛ ኦክሽን መሆኑን ማለት ነው። ሌላ ደግሞ የስልክ ከፈለገ ተሙም ይደውል ሙሌት እንደደውሎ ነበር እኔ ቴሌግራም ላይ ለጥፍላችሁ ምንም ለጥፈው ችግር የለም። እሺ ለጥፈው ትራክ እንትን ኢንቮይሱን የቴይለር ማርቲን ኢንቮይስ ለጥፍላችኋለሁ። መግባት ያልቻላችሁ ወይም ትራክ ድራይቨሮች ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዱና ያንን ይዛችሁ እናንተ ቼክ አድርጉና ኮሜንት በምታደርጉት መንገድ ላይ ታውቃላችሁ ኮሜንት ታደርጉልኛላችሁ። እኛ ደግሞ እዚህ ክሮስ ቼክ የምናደርገውን እናደርጋለን። እሺ ቀጥሉ። ስለዚህ የነበረው ምንድነው ኦክሽን አልተገዛም ነው። ታይለር ማርቲን ማለት የኦክሽን ነው ትራኩ ራሱ መሸጫው ሙሉ አሜሪካ ላይ በሁሉም ስቴት ላይ አላቸው ካናዳን ጨምሮ ማለት ነው። አንድ እሱ ከነሱ ስለመገዛቱ በስልክ አንተ ክሮስ ቼክ ማድረግ ትችላለህ። አንድ ሁለተኛ የትራኩ ፕራይስ ተውሽ የጎማው ምኑ ይቅር ችግር የለውም እሱ 152,400 ነው የተገዛው ይላል ራሱ ኢንቮይሱ ላይ። እሷ ደግሞ 150 ነው የገዛውት አለች። ስቲል ስንት ብር ዲስካውንት ያልታያል ማለት ነው? ምንም ሳላተርፍ 2400 አይደል ተሙ 2400 ዲስካውንት ያሳያል ማለት ነው። ስቲል 2400 ዲስካውንት ተደርጎላት ተው የልፋቱ የመግዛቴ ምናምን ሰርቪስ ማድረጉ ምኑ ይቅር ስቲል ተጭበረበርኩ የምትለው ስቲል ዲስካውንት 2400 ብር ያሳያል ማለት ነው። 150,000 ከገዛችሁ እሷ እኔ ደግሞ 152,400 ከገዛሁት ከዚህ እንግዲህ አሁን አስበው እነዚህ እየወሰዱ ያሉት እየተከፈላቸው ነው የሚወስዱት ወደ ሳውዝ ዳኮታ 1 hour 45 minutes ነው ድራይቭ የሚደረገው ከዚህ ትራኮቹ እየተወሰዱ ወደዛ የሚሄዱት በክፍያ ነው። እሱ አለ እኔ ነጋዴ ነኝ ላተርፍ ነው ትራክ የምገዛው ምንም ነገር ስሰራ ለማትረፍ እንጂ ለነፍሴ አይደለም የምሰራው። ለማትረፍ እስከሆነ ድረስ ትራኩ ስንት ነው የተገዛው ምንድነው የተገዛው ኢንቮይሱ አለ ቪን ነምበር አላት። የካምፓኒው ደግሞ ታይለር ማርቲን ደግሞ ደውላ ማጣራት ትችላለች። ከኦክሽን ካልተገዛ እና ትራኩ እሷ ባለችው 100,000 ብር ከሆነ $50,000 አሁኑኑ ሰጣታለሁ ብዬ ፕሮሚስ ገብቻለሁ። ያንን ደግሞ ዛሬ ትላንት ስለነበረ ጨረታ ለዛ ነው የመጣሁት። ስለዚህ እነሱ መነጋገር ይችላሉ። እናንተም ክሊር እንዲሆንላችሁ ነው እዚህ ጋር የመጣሁት። ከዛ ውጪ ግን ምንም አይነት ዘለፋ የውሸት እንደዚህ ነው ምናምን ይሄ ስርዓት አልበኝነት ንግግር መስማት አልፈልግም። እዚህ ጋር ምንም አይነት ስርዓት አልበኝነት ንግግር ካለ እኔ ኦሬዲ ትላንት አክብሬ እናንተን አክብሬ ነው እዚህ ጋር የመጣሁት። እናንተን አክብሬ ዮኒ ሜዛን እንትን ስለ ሌዮኒ ብዬ ፕሮሚስ ገብቼ ነው የመጣሁት። 1 hour 45 minutes ነው ዛሬ ነርተን የመጣ ነው ማለት ነው። ነርተን መተን ወስደን አነጋግረናቸው አሉ። እነሱም እዚህ ጋር ማነጋገር ይቻላል እነሱንም። እንደገና ደግሞ ኮርፖሬት ኦፊሳቸው ደግሞ ዋናዎቹ ያሉት እዛ ነው። እነሱን ደግሞ ደውሎ ማናገር ይቻላል። ይሄ ነው። ስለዚህ
ተጭበርብር ያለው ገንዘብ አጭበርብሮኛል ይመለስ። እኔ እንደውም ይሄ ሰርቪሱ ምኑ ተሙ እንግዲህ ኦክሽን ላይ ትራክ ስትገዙ ታውቃላችሁ፣ መኪና ስትገዙ ሰርቪስ ይፈልጋል። እንደወሰርክ ወደ ገበያ አታወጣው፣ ይታጠባል፣ ጎማ ይቀየራል፣ ዘይት ይቀየራል፣ ይፈተሻል፣ ምናምን ወጪዎች አሉት። ስለዚህ እነሱም ራሱ ይቅሩ፣ ምን ችግር የለም። እነሱም ሪሲት አላቸው ለትራኩ በቪን ነምበር የወጣለት ከአይስቴት ሪሲት አለው። ስለዚህ እንደዚህ አይነት ነገሮች ስላሉ የቱ ጋ ነው የተጭበረበረችው? የቱ ጋ ነው እሷ እኔ 100 ሺህ ብር ገዝቼ እሷ ኢቭን 100 ሺህ እንኳን ብገዛውና 200 ሺህ ብሸጠው ጥሩ ነበር፣ ባተርፍ ጥሩ ነበር። ለዛ ነው እኔ መጥቼ የዛኔ ተበሳጭቼ ስናገራችሁ የነበረው። አትርፌ ቢሆንና እንደዛ ብባል ጥሩ ነበር፣ ግን ምንም ነገር አላተረፍኩም። እሺ ሪሲቱ ላይ እንኳን ባለው ብንሄድ ትርፍ አይታይም። ቀጥል በቃ። እሺ ቴንክ ዩ። ቴሌግራም ላይ አስቀምጬላችኋለሁ። በተለይ የህግ ሰዎችና በጉዳዩ ላይ ያላችሁ የትራክ ድራይቨሮች እዛ ጋር ሄዳችሁ ኢንቮይሱን ቼክ አድርጉና ከማርቲን ቴይለር እዛ ጋር ቅርበት ያላችሁ ሰዎች ስለምትሆኑ በተለይ የአሜሪካ አካባቢ ያላችሁ ሰዎች ዌብሳይት ላይ ገብታችሁ እዛው በቅርበት የሚሄዳችሁ በተለያዩ መንገዶች እኔ እንደሰማሁት ከሆነ ስልክ ልናገር ይደውሉ የሚፈልጉ ሰዎች ጻፍላቸው ስልክ እዛ ላይ። ኦኬ ስልክ መናገር 1800 አንዴ እዚህ ጋር ልጻፍላቸው። ኦኬ እዚህ ጋር ልጻፍላቸው 1800 654 8280 ያ ከዛ ሴልስ ዲፓርትመንት ምናምን ወደ ሌላ ዲፓርትመንት ነው የሚመሯችሁ። እዛ ስደውሉ ወደ ሽያጭ ክፍል ምናምን ነው የሚመሯችሁ። እነሱ ጋር ቪን ነምበሩን እየሰጠ ሰው መጠየቅ ይችላል፣ ማን እንደገዛ መቼ እንደተሸጠ ምናምን ይገባቸዋል። እዛ ቴዲ ሐዋሳ ቴሌግራም ቻናል ላይ አስቀምጬላችኋለሁ ኢንቮይሱን። ይሄን ወስዳችሁ እናንተ ክሮስ ቼክ ታደርጋላችሁ። እንደተባለው ይሄ ኢንቮይስ ይሄ መኪና ምንድነው የምታደርጉት? አሁን ክርክራችን 3 ነው። ይሄን ነገር ነው የምናጠራው መስመር ለማስያዝ ያህል ሌላ ቦታ የምንሄድበት መንገድ የለም። የመጀመሪያው ትራኩ በተባለበት ዋጋ ነው የተገዛው ወይ? ሁለተኛ ትራኩ እንደተባለው ኦክሽን ገብቶ ነበር ወይ? ሌላ ካለ ታግዙኛላችሁ ነተሙ ለሙሉ። ሌላኛው አንድ የምናጠራው ነገር ምናልባት መሀሪም አለ እዚህ። ይሄ ትራክ ከተገዛ በኋላ ተምር ያቀረበቻቸው ቅሬታዎች አሉ። አንደኛ የተበላሸ ትራክ ነው የሸጠልኝ ብላለች። ይሄን ትራክ በቅርበት የምታውቁ ሰዎች እናንተ መስጠቱ አስተያየት ይኖራል። ሁለተኛ ወቅቱ ተምር ትራኩን የገዛችበት ወቅት ፍራው ላይ የሸጠላት ፕራይስ አለ። አሁን በፍሪ ማርኬት ኢኮኖሚ ወይም ደግሞ በነፃ ማርኬት ገበያ ውስጥ እየኖርክ በ100 ብር ገዝተህ 1000 ብር መሸጥ መብቱ ነው፣ ማንም አይከለክልም። ነገር ግን እኛ እንድንወያይበት ያደረገን ነገር ምንድነው? ፍራኦል የተናገረው ንግግር እውነት ነው ወይስ ውሸት ነው? በፍሪ ማርኬት ኢኮኖሚ መሆኑ አይደለም። አንዳንዶቻችሁ ይሄ ያለንበት ሀገር እኮ ፍሪ ማርኬት ኢኮኖሚ ነው ምናምን ትላላችሁ። እሱ ጠፍቶን አይደለም። ነገር ግን እኔ አንድ ሰው አውቆኝ ሄድ ያውቃለሁ ብሎኝ ኦኬ እኔ ስላወቃችሁኝ ብቻ 100 ብር የገዛሁትን ነገር ለእናንተ ስለሆነ ብዬ ነው ብዬ 1000 ብር በገዛ እና ለሱ ለጋዥ ደግሞ የሸጥኩልን ዕቃ እኮ 990 ብር ነው የገዛሁት ብዬ ብናገር ፐብሊክ ሪከርድ የሆነ ነገር ቢኖር ፋይንድ አውት አደረኩኝ ብሎ ገዢ ቢመጣ እኔ ጥፋተኛ ነኝ ወይም ደግሞ እኔ አታላይ ነኝ ማለት ነው በሌላ አባባል። ስለዚህ ይሄ ከፍሪ ማርኬት ኢኮኖሚ ጋር ምንም የሚያገናኘው ነገር የለም። ምን ማለት ነው? ተምር ፍራኦልን ሶሻል ሚዲያ ላይ ስላወቅኩት የተቸገሩ የተለያዩ ሰዎችን ስለሚረዳ ስለማቅ አምኜው ስለ ቢዝነሱ ምንም አላውቅም 167,000 ነው የገዛሁት በነዮኒና በሌሎች ጣልቃ ገብነት ርብርብ ተቀንሶላት 152,000 ብር ሸጬላታለሁ። የገዛሁት በዚህ ነበር እንደውም ከስሬ ነው የሸጥኩት ብሏል። ስለዚህ የምናጠራው እነዚህ ነገሮች ነው ማለት ነው። እውነት የተራኩ 150 ኦኬ 150 በቁጥር 1 2 150 እሺ ችግር የለውም። ስለዚህ አሁን እኛ የምናጠራው መስመር ላስይዝ ብዬ ነው የምናጠራው። አሁን ፎከስ የምናደርገው እዚህም እዛም አይደለም የምንረግጠው። የመጀመሪያው የምንጨርሰው ነገር ይሄ ትራክ እንደተባለው ፍራኦል ከኦክሽን ተጫርቶ የገዛው ነው ወይ ወይንስ እዚህ ጋር እንደምናየው የዚህ ትራክ የመጀመሪያ ሻጮች ግሬተር ኦማሃ ሊዚንግ ኤልኤልሲ ከነሱ ላይ ነው የገዛው።
እዚህ ጋር ማየው ደረሰኝ አለ፣ ተምር የላከችልኝ ኢንቮይስ አለ። ገዢ ጀፍሮ ይላል ከኦክሽን አይልም። እንግዲህ እኔ የደረሰኝ ነው የምነግራችሁ። እነዚህን መጀመሪያ እናጸዳለን። ሌሎቻችሁም ኮሜንት እያደረጋችሁ የደዋወላችሁ እዛ በቴሌግራም ላይ መታችሁ ጻፉልኝ፣ እንደ ግብአት ተጠቀመዋለሁ። የፍራውልን ሰምተናል። አሁን የተምርን እንደ መንደርደሪያ እንዲሆን የተምርን እንስማና ከዛ ወደ ታዛቢዎች ወይም ደግሞ ወደ ዳኞች ወደ ጓደኞቻችን እንሄዳለን። እዚህ ጋር ማናችንም ስድብ ካለ ውሸታም ሌባ ምናምን ካለ ጥዬ ነው የምወጣው። አንደኛ ማንም ሰው ዲስሪስፔክት እንዲያደርገኝ አልፈልግም። ስድብ የለም፣ ይሄንን ነው የምለው። ችግር የለውም። እሱ ምንም ነጋሪ አያስፈልገንም። ትልልቅ ሰዎች ነን፣ እንዴት ማውራት እንዳለብን እናውቃለን። እንዳልኳችሁ ያገናኘን የቢዝነስ ጉዳይ ነው። ማናችንም እዚህ ጋር ሚት ላድርግ፣ ማናችንም ማንንም ዲስሪስፔክት ማድረግ አይጠበቅብንም። ተከባብረን ነው የምናወራው። ስለዚህ ይሄ ንግግር ስድብ ነው አቁሙ ካልን ማቆም ነው ያለባቸው። በተቻለ መጠን የሰከነ ውይይት እናደርጋለን ብዬ ተስፋ አድርጋለሁ። ከዚህ በኋላ እንቋጨዋለን። ምናልባት ቀጠለ ከተባለ ሰዎች ፋይንድ አውት አድርገው ከላኩልን ዌብሳይት ላይ የገቡ ቼክ እያደረጉ መረጃቸውን ከላኩልን ልንቀጥል እንችላለን። በተረፈ ግን ዛሬ ለምን አትደውልም ቴዲ? አሁን ለምን አትደውልም? አሁን እዚህ ለምን አትደውልም? ቆይ አንድ ጊዜ ይሄንን እንጨርሰው መጀመሪያ ማለት የኦክሽኑን ለመጨረስ እኮ እሷ ከማውራቷ በፊት የኦክሽኑን ለመጨረስ እስቲ እንደ ሀሳብ እነተሙም ተናገሩ። ለምን አትደውልም አንተ? እነሱ እያወሩ ሌሎቹ እነ ዩኒ ይደውላሉ። ሌሎችም አሉ፣ እነ ዩኒ ቶሮንቶ ማለት ስልካቸው ነው። እየሰማን ስፒከር ላይ ተደርጎ ደውል። ኦክሽን ላይ መገዛቱን ፈታው ማለት ነው። እሷ ማውራት እኮ አይጠበቅባትም። እዛው አንተ ፈታው ኦክሽን ስለመገዛቱ። ወይ ፍራው ለእንትና ለምን ራሱን የቻላክ ያ ለምሳሌ በመደወል ይችላል ወይ ደግሞ ወይ ሌላ ሰው ኢቭን ማሪ መደወል ይችላል። ማሪ ደውል ከፈለክ ማሪ ደውልና ኦኬ ላካሄድ ደውልና ነገሩ ፊክስ ላካሄድ አንደውልም። የተዘጋጀ ሰው እዛ ሊኖር ስለሚችል አንደውልም። በማስረጃ በዶኩሜንት ነው የምንሄደው። ስለዚህ ለኛም ስለሚጠቅመን ይሄ ዶኩሜንት ይያዛል። ችግር ነው። አንደውልም። እኛ መደወል የሚፈልግ ሰው ይደውል። ሌትስ ጎ ሜክ ሴንስ። እኔ ምን ትምለኝ፣ ሁሉም ነገር ስለተደወለ ስላነሳ አይደለም። ሊያነሱ ይችላሉ፣ ሊመልሱ ይችላሉ። ያ ታማኒ ነው ወይ? ታማኒ የሚያደርገው ኢንቮይሱ አለ። ኢንቮይሱ ቼክ የሚደረግበት መንገድ አለ። ቼክ ይደረግና ይሄ ትክክለኛ ኢንቮይስ ነው ወይ? ምክንያቱም ኦክሽን ያልገባ መኪና ኦክሽን አስገብተን እኔ እኮ መሀሪ የምትገርመኝ ምንም እኮ አታመጡም እኮ እናንተ ስላከበርኩ ነው እንጂ ምንም እኮ አታመጡም። አንድ ጊዜ ፍራው ለራስ ነው የምትፈጥረው ነገር የለም። ምን ማለት ነው? ቆይ ፍራው ምን ማለት ነው? ምንም አታመጡ ማለት ቆይ አንድ ጊዜ ምንም አታመጡ ማለት ነው ማለት ነው። በክብር አይደል ያወራው። በቃ አካሄዱን የተናገረው አልሰደብ አልዘለፈ። ምንድነው ምንም አታመጡ ማለት እንዴ? በቃ ጀስት ተዋይተን እኮ ልንበታተን ነው። ማናችንም የማንንም ቢል አንሸፍንም እኮ እዚህ ጋር ተከባብረን ለማውራት ነው የመጣ ነው። እስካልዘለፈ ድረስ አንዘላለፍ ፕሊዝ። እሺ ታመር የምትናገሪው ንግግር ካለ ለአንቺ 8 ደቂቃ ልስጥሽ። በተቻለ መጠን በጨዋነት አውሪና ወደ ሌሎች ወንድሞች ይሄዳሉ። ኦኬ ቴዲ ቦይ ይኸውልሽ፣ ቴምር ይኸው ስሜታዊ እንዳትሆኚ ነገር እናታበላሽ። ኦኬ ስነ ስርዓት አድርገሽ አውሪ። ሚዩት ነሽ አሁን ትሰሚያለሽ? ኦኬ እኔ ስሜታዊ ያልሆንም። አንደኛ ህዝቡም አንተም ቴዲ እንድጠይቁልኝ የምፈልገው የመጀመሪያ ዶክሜንት የሰጠኛል ቴዲ ላንተ የላኩልክ እዛ ዶክሜንት ላይ ኦነር ማን ነው የሚለው እሱን አሁን አንተ ንገርልኝ ለህዝቡ። ለኔ እሱ የሚለው አሁን ማርቲን ነው የሚለው አይደለም። ሰጠኝ ዶክሜንት ላይ ለኔ ገዛው ብሎ ሰጠኝ ዶክሜንት ላይ እንደዛ አይደለም የሚለው ኦነሩ ሌላ ነው። ቴዲ አንዴ ስሙን ንገራቸው። እኔ በዶክራቸው እኔ በዶክራቸው እኔ በዶክራቸው እኔ በዶክራቸው እኔ በዶክ እኔ በዶክተኛው ለማን ነው ስራፋኤል የሚባለው እሱ ጋር አንድ ቢልዲንግ ላይ ለሚኖሩት ልጅ በ130,000 እንደገዛው ነግሮት ባንክ ሄደው ባንክ ላይ ልጁ ዲፖዚት የሚያደርገው ብር ላይ አንሶበት በዛ የተነሳ ተጣልተው ነው የተለያዩት። ባንክ ራሱ አሲዞ ነበር የገዛው ትራኩን። እሱ አንድ አለ። ሲቀጥል ደግሞ ሌላ ነገር ምንድነው 150,000 እኔ ሪሲት አለኝ 150,000 መጀመሪያ ሊሸጥልኝ የነበረው 167,000
$500 ምናምን ነበር ገዛው ብሎ እዚህ ቤት ራሱ ሲናገር ሰምታል ቴዲ 100 አሁን 152,000 ይላል በፊት ግን ሲል የነበረው አንተ ቤት ራሱ 167,500 ነው ለሷ $19,000 ከስሬ ነው የሸጥኩላት ብሎ ተናግሯል ሶ ያ አይደለም እሱ አንድ ራሱ ውሸት እንደሆነ ሲቀጥል ደግሞ ሌላ ምንድነው አሁን እዚህ ስልክ ቁጥር ሰጥቷል ደውሉ ምናምን ይላል እሱ ስልክ ቁጥር ላይ ብትደውል አንደኛ ይሄ ትልቅ ካምፓኒ ነው ማርቲን የሚባለው ካምፓኒ በጣም ትልቅ አሜሪካን ሀገር የተለያዩ ስቴቶች ላይ ትልልቅ እንትን ያለው ካምፓኒ ነው ይሄ ካምፓኒ ዳይሬክት ፎን ኮል ስትደውል ቀጥታ የራሱ ማስታወቂያ ይኖረዋል እዚህ ጋር ዝም ብሎ ነው የሚጠራው የማይነሳ የሆነ ካምፓኒ ስልክ ቁጥር ነው የሰጠን ብዬ ነው ማስበው አሁን እዚህ ጋር ህዝቡን ለማሳመን የተጠቀመበት ሲስተም ነው አንደኛ እዚህ ህዝቡን በቃ ቴምር እኔ እንደዚህ ጎማ 10 ጎማ ቀይሬላት አስዌር እኔ አልዋሽም እናቴን ሞዳተን ኢንሳኝ የበሰበሰ ጎማ እላው ላይ ያለ ሰጥቶኝ በ3 ወሩ ነው ጎማ የቀየርኩት እኔ በ3 ወሩ ሁሉንም ጎማ ቀይሬያለሁ ወደ $7,000 አውጥቼ ያን ሁሉ ሂሳብ ያን ሁሉ ኪሳራኩ ሳላነሳኮ ነው እኔ የከሰርኩትማ ኦልሞስት ለትራኩ ማለት ነው ወደ $200,000 ነው እኔ እኮ ያወጣሁት ላይክ ከ30,000 በላይ ለሰርቪስ በየጊዜው በየቦታው እየቆመብኝ አንድ ጊዜ የሆነ ካምፓኒ እዚህ ልጁ እንደውም እየሰማኝ ሊሆን ይችላል 6,000 የሆነ ጫካ ውስጥ ቆሞብኝ በጣም ሩቅ ቦታ ጫካ ስለሆነ በረሃ ስለሆነ $6,000 ከፍዬ ተውድ አስተርጋለሁ በገዛውት በ3 ወሩ የላኩልክ የተለያዩ ላይቶች አሉ አሳይቻለሁ ልክላለው በውስጥ ላንተ እንደዛ አይነት ላይቶች ነበር የሚያበራው ትራኩ በጣም ችግር ያለበት ትራክ ሳላስፈትሽ ነው የገዛውት አሁን ህዝቡ እንዳቀም ፈልገው እሱ አሁን እየተከራከረ ያለው ቴምር እንደገዥ መታ ገዛችኝ ነው የሚለው እንደገዥ ከገዛውት ትራኩን አስፈትሼ ትራኩን ነድቼ ይሄዳል አይሄድም ምን ሞተሩ ይሰራል አይሰራም ምን አይቼ ነበር መግዛት የነበረብኝ አይደለም እንደቆመ የማይሄድ ሞተሩ የተነቀለ ትራክም ቢሆን አምኛው በዚህ ዋጋ ነው የገዛውት $10,000 ቀንስልሻለሁ ሲለኝ ራሱ ተዋት ቀንስልኝ እኔ ትራኩን ማኔጅ አረግልሻለሁ ስላለኝ ነው የገዛውት ከመጀመሪያው ኢትዮጵያ ልኖር ለሄር ነው ስለው ችግር የለውም እኔ ትምህርት ቤት ስላለኝ ለሁለት ድራይቨሮች 24 አወር ራን እንዲሆንልሽ shift ድራይቨር አሰጥልሻለሁ በወር $30,000 ታገኛለሽ እኔ እንደነዚህ አይነት ጠንካራ ሴቶች እንደውም ማበረታታት ደስ ይለኛል ኤኒ ታይም በፈለግሽ ሰዓት ደውይልኝ አግዝሻለሁ ትራኩንም ከኔ ተወስጃለሽ አዲስ ጥሬ የሆነ ትራክ አለኝ ደንወሬ ብሎ ነው ይሸጠልኝ ኢትዮጵያ ከሄድኩ በኋላ ግን 5 ወር ራሱ ትራኩን እያሰራ 5 ወር ራሱን ያሁን የምጠይቀው የ5 ወር ትራኩን የሰራበትን ብር ራሱ እንዲሰጠኝ ይፈልጋለሁ ኖቬምበር ላይ ነው ያስረከበኝ እኔ የከፈልኩት ጁላይ ነው እንትኑን ማየት ትችላላችሁ መኪናው ያስረከበብኝን ቀን ኖቬምበር ማለት ከ5 ወር በኋላ 5 ወር ማለት ነው ከጁላይ ጀምረክ ስትቆጥር ስልኩን አጥፍቶ ጣፍቶ በመሃል ትራኩን ሊሸጥ እያስማማ በ5 ወሩ ኖቬምበር ላይ ነው የሰጠኝ በመሃል ትራኩን እያሰራው ነበር 5 ወር ትራኩ የሰራበትንም እንዲሰጠኝ ይፈልጋለሁ እኔ አይደለም ኖቬምበር ማን ነው ጁላይ አይደለም የሸጥኩላት ካለ ኦሬዲ 107,000 ቼክ የጻፍኩለትና በአካውንቱ ያስተላለፍኩለት መረጃ አለኝ አሁን የማይመስል ነገር ይሄን ያክል ጎማ ቀይሬላት ልክ ንጹህ ጥሩ ሰው ምናምን ለኔ ፌቨር እንደሰራልኝ ያያረገ ህዝቡን ብሬንዋሽ ያያረገው ነው እኔ ያለ ምንም ጥሩ ሰው ከሆነ የፍራኦል ቴቻን ስም ላጠፋ አልመጣም በምንም ተአምር ሰዎችን በውሸት መክሰስ አልፈልግም ነፍሴ ትጸየፋለች እንደዚህ በውሸት ሰዎችን መክሰስ የሰው ስም ማጥፋት ጥሩ ባለውለታዬ ከሆነ አመስግኘው ነው መዞር ማለት የምፈልገው እንደው በደሉ ትንሽ እንኳን ቢሆን ትቼሄር ነበር በደሉ ትልቅ ነው ለኔ በህይወቴ እኔ ብዙ ነገሮችን ምዝረብሎኛለሁ እኔ የሥራ ሞራሌን ራሱ ገሎታል ፍራኦል ቴቻ አሁን እኔ ስራ የመስራት ራሱ ፍላጎት የለኝም አመናችሁም አላመናችሁም እኔ 18 20 ሰዓት የምሰራ ልጅ አሁን ከቤት ወጥቼ ስራ መስራት ራሱ አስጠልቶኛል ሞራሌም ጭምር ነው የተጎዳው 8 አመት ለፍተክ የሆነ ስራ ሰራለሁ ብለክ እንደ ሴት የ8 አመት ፕላንክ አፈር ደሜ ሲበላ ሞራልክ የሚነካ ለዚህ ነው እንደ ለፋውት ምናምን ሁሉ ብለክ ለካ መሃል ላይ የሚያቋርጥ ነገር አለ መሃል ላይ መሰናክሎች አሉ ሰው ተስፋ ሁሉ አስቆርጦኛል ፍራኦል ቴቻ እንደ ሴት ብዙ ነገር ህይወቴን አበላሽቷል እንደ ሴት ስራ ራሱ ነው የመስራት ፍላጎት የለም አንደኛ በትራኩ አክሲደንት ደረሰብኝ ተሳቀቅኩ በቃ ወደ ትራክ ቢዝነስ ራሱ አሁን ደውለው ነው ትራክ እንስጥ ሲሉኝ እባካችሁ ተውኝ ነው የምላቸው
በቃ ብትገሉኝ ነው የሚሻለው ለትራክ ድራይቨር ሁኚ ከምትሉኝ ነው የምለው። በዚህ ይሄን ያክል እኔ ሞራሌ ሁሉ አፈርደሜ እንዲበላ ጎርቶኛል። ስለዚህ አንተ የምትለው ትራኩ ቴዲ እኔ በእናቱ ካምላክ ሴት እናት አለችክ ይሄንን አሁን ራሱ የመጣውን ርሲት እስከ ጥግ ድረስ ሄደህ እንድትረዳኝ ነው የምፈልገው እንደ አንድ ኢትዮጵያዊ ሴት እህት። ይሄ ድራማ አለበት። እስከ ዛሬ ለምን ቆየ? ምን እየሰራ ነው? ህግ ስለያዘው አለ። አሁንም ህግ ይዞታል። ለምን አመጣው? እመሃል ላይ እየተሰራች የነበረች ድራማ አለች። ስም ለማጽዳት ነው የተመጣው እዚህ ጋር። በምንም ተአምር የኔ እውነት ተሸፍኖ ይሄ ሁሉ ህዝብ ኢትዮጵያኖች ተሸውደው ህዝብ የሚጠራ ስም የለም። በቃ እኔ ላይ ድራማ ሰርተሃል። ትራኩን የገዛበት በጣም በችፕ ነው። አሁን ደግሞ እዚህ መተክ ሌላ ድራማ ተደብቀ ከቆየ በኋላ እንደገና እንደዚህ ስልክ ደውሉ ምናምን የሚደወል ስልክ የለም። ቢደወልም አይሰራም። እኔ እንደተናገረ ደውያለሁ። ይጠራል፣ የሚያነሳው ሰው የለም። ሲጀመር የራሱን የቻለ ማስታወቂያ ይኖረዋል። እንደዚህ ትልቅ ካምፓኒ ይሄ ዳይሬክት ነው፣ ቀጥታ እንደ ኖርማል እንደኔ ፐርሰናል ስልክ ይጠራል። የራሳቸው ማስታወቂያ ቅድሚያ ያስገብተው ነው ከስተመር ሰርቪስ ላይ ሆልድ አድርገው ምናምን ነው ቀጥታ ወደዛ የሚያስተላልፍ። ይሄ የለም፣ ቀጥታ ነው የሚጠራው። እስከ መጨረሻው እንድትይዙልኝ እፈልጋለሁ። አይልክ እዚህ ቤት ገብቶ አንድ ጂኒ የሚባል ሰውዬ የታርጋ እሱ ነው የከፈለው ብሏል። ብሉ ናይል ካምፓኒ ነው የታርጋ ራሱ ራሴ ከፍዬ እሱ እንደከፈለ አድርጎ እዚህ ቤት መጥቶ ዋሽቶ ሄዷል። 147 ሺህ ነው የገዛው ብሏል። እሱም ውሸት ነው። ተደዋውለን ተነጋግረናል ከሰውየው ጋር። መተክ ይሄን ነገር ማጽዳት አለብክ። እዛ ጋር ገብተክ ለ10 ሺህ ሰው ዋሽተሃል። ያንን እናንተ ወስዳችሁ ለሱ እንደከፈለው አድርገ ከኔ ኪስ ወስዳችሁ እሱ እንደከፈለው አድርገ መተክ አውርተሃል ብያለሁ። ይሄ የሚባለው ነገር በሙሉ እዚህ ጋር ለኔ ማለት ነው አንድ እውነት የለው፣ ሁሉም ውሸት ነው። አሁንም እዚህ ጋር ሌላ 100 ትራክ 10 ትራኮች ምናምን እየተባለ ስለራስ መወራት አያስፈልግም። እና ቴዲ መጨረሻ ላይ እኔ የምነግርህ እባክህ እስከ መጨረሻው ይሄን ሪሲት ራሱ እንዲታጣሩልኝ ይፈልጋሉ። እኔ ይሄንን ካምፓኒ በአንተ ፊት ነው እሱ የተናገረው ሪከርድ አለ። ካምፓኒው እንደዚህ አይነት ፌክ በሰራተኞች ውስጥ ለውስጥ የሚሰሩ ሊኖርቹ ይችላሉ፣ በብር በምናምን እስከ ጥግ ድረስ ሄድበታለሁ። እውነቱ እንዲወጣ እንድታግዙኝ ይፈልጋሉ። ዛሬ መጨረሻ ቀን መሆን የለበትም። ሪሲቱ መጣራት አለበት። ይሄን ነው። ቴንክ ዩ። ኦኬ ክብራትና ክብራን ሪካፕ የተባለ አፕሊኬሽን ላይ አንዴ ኦንላይን ላይ ገብቼ ሪካፕ የተባለ አፕሊኬሽን ላይ ኢንቮይሱን አስገብቼ ቼክ ለማድረግ ሞክሬያለሁ። ሰመሪ ሰጥተውኛል። ይሄ ፋይናል እንትን አይደለም። እናንተም በየራሳችሁ የራሳችሁን ጥረት አድርጉ። እኔ ያገኘሁትን ልንገራችሁ። the invoice from Taylor and Martin Inc. is generally well structured ይላል with most mandatory information, however full compliance with the VAT regulation የቫት ሬጉሌሽኑ or input tax deduction critical missing elements አለው ይላል especially related to the recipient's address እንዲሁም ደግሞ የሰፕላየር ቫት አይዲ በተወሰነ መንገድ ሚሲንግ ኤሌመንት አለው የተሟላ አይደለም ይላል። ይሄን ያገኙት ፋይንዲንግ ነው። እናንተ ደግሞ በበኩላችሁ የራሳችሁን ጥረት ታደርጋላችሁ። ይሄ ማለት እንትኑ ኢንቮይሱ ትክክል ነው ትክክል አይደለም የሚል ነገር እንትን ለማለት ሳይሆን እኔ የደረስኩበትን ነው እንቀጥላለን ማለት ነው። እሺ ይሄን ካልኩኝ በኋላ ሌሎቻችሁ በምትሄዱበት አንተ ባገኘው ኢንፎርሜሽኑ ትክክል እንዳልሆነ እየተናገረ ነው ማለት ነው። እንትኑ ዌል ስትራክቸርድ ይላል። ሚሲንግ ኤሌመንቶች አሉ። ስለዚህ የተቀባይ የሻጭ እነዚህ ቫት አድራሻ የተለያዩ ነገሮች ሚሲንግ ኤሌመንቶች እንዳሉት ይናገራል። ስለዚህ ክብራትና ክብራን ቴሌግራም ላይ ጽፌላችኋለሁ። ምንድነው የምታደርጉት? ቀላሉ ነገር ሪካፕ ብላችሁ ጽፉና ይሄን ኢንቮይስ ቼክ ታደርጋላችሁ። እሺ ተማከይ የቴለር እና ማርቲን ለምሳሌ እኔ ትሬለር ገዝቻለሁ እዚህኛ አካባቢ ያለው ቴለር እና ማርቲን ስትገዛ በሴለር እና ባየር ለምሳሌ ሴለር የካምፓኒው ስም ይኖራል፣ ባየር ደግሞ ያንተ ስም ይኖራል። መጀመሪያ ኦንላይን ስለሆነ ክፍያ ምንም ሄደ በአካል የምትከፍለው ነገር ስለሌለ ማለት ነው። ኦክሽን መጀመሪያ ሲስተሙ ራሱ እንዳስትጫረት የሆነ ዲፖዚት ታደርጋለህ፣ ስታሸንፍ ከዛ በኋላ ደሬስቱን ከፍለ ትወስዳለህ ማለት ነው። በሆነ ቀን ይሰጣል። ስለዚህ ባየር ይላል እና ሴለር አለ። ሴለር ካምፓኒው ቴለር ኤንድ ማርቲን ማለት ነው። ከታች ደግሞ ሻጩ አለ። ለምሳሌ ያንን ይዤ እኔ ትሬለር ገዝቼ ለአንተ ብሸጥልህ ከዛ እኔ ነኝ የምሆነው ባየር ገብቶሃል። ባየር እኔ እሆናለሁ፣ ገዢ የሆነ አካል ይሆናል ማለት እንደዛ ነው። እኔ ቴለር ስለገዛው ያንን አውቀዋለሁ ማለት ነው።
ሚዩት ነው ቴዲ። አንተ ስትገዛ ምናልባት ከቴይለር ማርቲን ትራክ የመግዛት ልምዱ ያላችሁ ሰዎች ልታገዙን ትችላላችሁ። እሺ አንተ ስትገዛ ከማርቲን ቴይለር ወይ የገዙ ሰዎችን አይተህ ከሆነ አሁን እዚህ ላይ ምንድነው የሚለው አይተሃል ብዬ አስባለሁ። አይተሃል አይደል? እንትኑ ስላየኸው፣ ስለዚህ አላየኸው አላየሁትም። የኔን ኤክስፒሪየንስ ነው የነገረው። እሺ ቴሌግራም ላይ ፖስት ያደረኩትን ኢንቮይስ ካንተ ጋር አስተያየውና የሆነ ሚሲንግ ኤሌመንቶች ካሉ ትነግረናለህ። ያለው እዚህ ላይ ነው። ቴዲ አሳ የቴሌግራም ቻናል ላይ ገባና እዛ ላይ ቼክ አድርገው። ቴዲ ስራ ስላለኝ እድል ከሰጠኸኝ ትንሽ ተናገር ልውጣ። እሺ እንደዚህ ይላል። በመስመር ለማስያዝ ያህል አሁን ፍራውልን ሰምተናል፣ ተምረን ሰምተናል። የየራሳችሁን መላምት እየሰጣችሁ ትቀመጣላችሁ። አሁን ደግሞ ከታዛቢዎች እንሰማለን። ከመሐሪ ጀምራለሁ። ከመሐሪ ቀጥሎ ወደ አብዲስ አመጣለሁ። ከዛ ተሙ የሚናገረውን እንሰማለን። ከዛ ዮኒ ማኛን እንሰማለን። ከዛ ሙሌን እንሰማለን። ከዛ ዮኒን እንሰማለን። ከቤቱ የሰማነውን ደግሞ ሰምታችሁ ከዛ ፍራውል ይቀጥላል። ከፍራውል ቀጥሎ ደግሞ ተምር ትሄጃለሽ። እንዳይጠፋብሽ አንቺ እየሰማሽ ኖት ያዥ። ሁለታችሁ ኖት ያዙ ለማስታወስ እንዲረዳችሁ። በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል ይላል የሀገር ሰው ሲተርት።